ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ከወትሮው ለየት የሚያደርገው ነገር ትንሽ ፍቅረኛዬ ወይም ሚስቴን ፕራንክ ላደርጋት አስቤያለሁ። የሆነ ነገር ከዚህ በፊት እንደዚህ አድርጌ ነበር ምናምንና እስኪ እሷ ላይ ያለውን ፊሊንግ ስሜቷን ምን እንደምትል ጥፋት ነው የማወራው። ስለራሴ የሆነ ጥፋት አጥፍቻለሁ ምናምን ብዬ አወራታለሁ። ከዛ በኋላ እሷ ምን እንደምትልና የሆነ የገጽታዋንና የምታሳየውን እንትን እናያለን፣ ሪአክሽኗን እናያለን። ስለዚህ መቼም ያደርጋል ብላ የማታስበውን ነገር አድርጌያለሁ ቤት ስለማወራት ይሄንን ደግሞ ምን እንደምትል አብረን እናያለን። እየጠበቅኳት ነው፣ ደውዬላታለሁ፣ እየመጣሁ ነው ብላኛለች። ወይስ ትንሽ ብትቆይ ነው፣ እየጠበቅኩኝ ነው። ትንሽ ከቤታችን ወጫ ጋር ራቅ ብዬ ነው ያለሁት። እየመጣች ነው፣ አይቻታለሁ። ስትመጣ ደግሞ ውስጥ ያለውን ነገር አብረን እናያለን። ምን ልባል እንደምችል እያሰብኩኝ ነው። ከዛ በኋላ ስትመጣ ያለውን ነገር ደግሞ አብረን እናያለን። ነገር ነው የምለው። ከዛ ስሜቷን ደግሞ አብረን እናያለን። እስቲ አያቻትና ካሜራውን ደብቄያለሁ። ካሜራ እንዳላት ታውቅ። ስልክ አያያዜ ራሱ እንዳለች አውይ መጣች። እንዴ ነው ሻላቅ ነው ከዚህ በፊት በዛ ነው። ሰላም ነው። የሆነ ነገር ልነግርሽ ነበር ማለት ከዚህ በፊት የሆነ እንትን ያጠፋው ጥፋት ነው። ቺታ አድርጌብሽ ነበር። ያስቃል። ቺታ አድርጌብሽ ነበር እኮ ነው ያልኩሽ። ምን የሚያስቅ ነገር አወራሁ? ለመቀለድ ነው የጠራኸኝ? እየቀለድኩ አይደለም፣ የነገርኩሽ እኮ ነው። በቃ የሆነ ጊዜ በሆነ አጋጣሚ ተፈጠረ። ከዛ ሲሪየስ ነው የማወራሽ። ከዛ በቃ እንትን ስላለብኝ ዝም ብዬ ለምን አልነገርኩሽም ማለት እንትን አለኝ፣ ከበደኝ ራሴ ማለት ነው። በቃ ምንድን ነው የከበደ ማለት? እንትን ስላለብህ ምንድን ነው እሱ? እንዴት እንደዚህ ልታረግ ትችላለህ? የምርህን ነው የቀለድክብኝ ነው? ለምን ቀልዳለሁ? እኔ ለቀልድ ያን ሁሉ ጠርሻለሁ እንዴ? ምናምን ልጅ ታውቂኛለሽ፣ ቁም ነገር ሳወራ በቃ በአጋጣሚ ነው ደመሰልሽ። የሆነ ቦታ ምናምን ሰጥቼው ወይ እንደ ሰው አልቅሼ ምናምን መንገድ አላውቅም። አረ ስለማልችልበት ቀጥታ እንደዚህ አይነት ነገር አድርጌብሻለሁ እና ደግሞ ይቅርታ እንድታደርጊልኝ። ከባድ ጥፋት እንደሆነ አውቃለሁ፣ ግን ማለት ነው ቺታ አድርገህብኝ ይቅርታ እንዳደርግልህ እንፈልገው። የሰው ልጅ ሆኖ እኮ አንተ የማይሳሳት የለም። ምን ነው ዝም አልሽ? መጀመሪያ ጻፍሽ፣ አሁን ደግሞ ዝም አልሽ። አይ ምንም፣ እኔም እኮ በምን አጋጣሚ ልንገርህ ብዬ ነው። እኔም ተሳርቼ ይባላል። የምን ችት? ያው አንተ እኔ ላይ እንዳደረከው ነው አድርጌያለሁ። እኔም በምን አጋጣሚ ልንገርህ ብዬ ፈርቼ ነበር። ማለት እንዴት ፈርቼ ነበር? በቃ አንተ እንዳደረከው እኔም አደረኩኝ። በአጋጣሚ ነው። አንቺ ጋር እየቀለድሽ ነው። እኔ እንትን ስላልኩኝ ለምን እንደሆነ እንትን ልበል ምናምን ትንሽ እኔ እየቀለድኩ አይደል? እየቀለድኩ ስላልሆነ እኔ ትክክለኛ ነገር እያወራሁ ነው። አንቺ ግን እኔን እየቀለደ ነው ብለሽ ምናምን እንትን ልትይ እንደ እኔ በትክክል የጠራሁት አሁን ላወራሽ ፈለግኩት። በቃ ቺት ስላደረኩኝ ከዚህ በፊት ይቅርታ እንድታደርጊልኝ ነው። ግን አንቺ እኔ ስላወራሁኝ ገና ለገና አይ የመልስ ምት ምናምን ከሆነ እንደዛ እንዳታስቢ። እኔ የምሬን ነው ያደረኩት። የምሬን ነው። የመልስ ቺት ላይ የመልስ ምት አለ እንዴ? አንተ ስላልክ ነው እንዴ? አንተ እኮ የራስን ተናዘዝክ አይደለም? እኔም ያው የራሴን በሆድ ይዤ ከመቀመጥ እንጋር እያልሽ ያለሽ ታውቆሻል። አንተ ስላደረክ ነው አንተ ስላልክ አደረኩኝ ነው አይደለም? ያደረኩትን እየነገርኩ ነው። ጥፋት ነው፣ አጥፍቻለሁ፣ ይቅርታ። አንተም አጥፍቻለሁ ይቅርታ አልከኝ አይደል? አጥፍቻለሁ፣ እኔም ይቅርታ። እኔም እኮ እያለሁ ነው ይቅርታ አጥፍቻለሁ፣ ግን እያልኩሽ ያለው እኔ ስላልኩኝ አንቺ እያልሽ እንዳይሆን አደረገኝ። እኔ እያስመሰልኩ አይደለም ነገር አይችልም። ለምን አስመስላለሁ? አንተ ለማስመሰል ነበር የጠራኸኝ? እኔ ያልከኝ አጥፍቻለሁ፣ እንደዚህ ሆኛለሁ ያልከው ለማስመሰል ነበረ። ስለዚህ አሁን አንቺ እኔ አድርጌያለሁ እያልሽ ነው? አዎ አንተ አድርጌያለሁ ብለህ ይቅርታ ጠየቀኝ አይደል? የምርሽ ነው? ለምን ቀልዳለሁ? አንተ የምር ለምን ላውራሽ ብላ አይደል የጠራኸኝ? እኔም ያው ነገርኩህ።
እኔ እኮ ማለት እኔ አንቺ አሁን የምር አድርገሻል እኔ ስላደረኩ ነው ወይስ ከኔ በፊት አድርገሻል አንቺ? አንተ በቃ በአጋጣሚ የተፈጠረ ነገር ነው። ስለዚህ አንቺ ለኔ እንትን ይቅርታ ስልሽ አይ በቃ ምን ነው? ኧረ ምንም አይደለም በቃ በኋላ